አብይ የሚባለው ሰው ከላይ ይነክሳል ማለት ነው። ህግ ለራስም ጭምር ነው ድራፍት የሚደረገው። እጅ ያወጡ ፓርላማ ላይ እጅ ሲያወጡ የነበሩ ሰዎች አሁን በዛ ህግ መጥቶ ራሳቸው እየተበሉ ነው። ህግ ለዛ ነው ለኔ ለልጆቼ ተብሎ ነው ህግ የሚረቀቀው። ድራፍት ሲደረግ እንደዛ ነው። ጀነራል ነው ለአቶ ገሌ ለትግራይ ህዝብ ለቲፒኤልኤፍ ተብሎ የሚወጣ ህግ የለም። ነገ ጠዋት በሱ ህግ ነው የምትዳኘው። እና የአብይ ጭቆና መሳሪያዎች ተቋማት ናቸው። በተቋም ደረጃ ዮናስ አዳይ የሚባለው የአዲስ አበባ ዩኒቨርሲቲ ለአብይ አህመድ ፒኤችዲ ሰጠውት የሚለው ሰውዬ ሲቀጥፈን ነበር። ለወደፊቱ ህግ ስርዓት ሎ ኤንድ ኦርደር ሲመጣ የተጠያቂነት ነገር ሲጀምር እነዚህ ተቋማትም ጭምር ያሉ አብይን ዲክታተር ያደረጉ አብይ እንደዚህ አይነት ሰው እንዲሆን የረዱ ተቋማትም ጭምር ነው የሚጠየቁት። እኔ እኮ ታዝዤ ነው የምትባለው ነገር የለም አይደለም። ትግራይና አማራ ላይ ለምሳሌ ምን አለ ባለፈው አብይ እንደምንም ብሎ ለማንገስ የምርጫ ቦርድ ለብቻ ነው የአገራው ምክክር የሚባል ትግራይ በቃ ዝግጁ ነች አለች እኮ ብሏል። ፓርላማ ላይ መጥቶ እንደዛ ብሏል። ቶሎ እንወያይ አለች ትግራይ። ቲፒኤልኤፍ እንደዛ አሉ። የትግራይ ጊዜያዊ አስተዳደርም እንደዛ አለኝ ይላል። ቀጣፊ ወመኔ ብለናል። ያን አላለች ማን የሚባል ብለናል። አላመጣም። ከዛ ትግራይ እምቢ ከተባለ አዲስ አበባ እናደርገዋለን አሉ። አዲስ አበባ ነው። ትግራይ ነው። ግን ትግራይ ተሳተፈች ብለ እንዳታስገባ። ዲያስፖራ ካወያየ ዲያስፖራ ነው። አዲስ አበባ ካወያየ አዲስ አበባ ነው። ትግራይ ካወያየ ነው ትግራይ የሚሆነው ብለናል። አይ ትግራይ ስላልቻልኩኝ ተጋሩ እና ከትግራይ አንዳንድ ሰው ጠርቼ አዲስ አበባ ካሉ ተጋሩ ደግሞ ወክዬ ነፃ አልቃን ነገታቸው አድርጌ ወያያለሁ ካልክ አወያይ። ግን ትግራይ ተወያየች ብለ እንዳታሳትፍ ብለናል። አማራ ክልልም አሁን ዝግጁ አይደለም ክልሉ። የአማራ ፋኖ ብሔራዊ ንቅናቄ ህዝብ ግንኙነት ሰው አስረስ ማረ የነገረን እሱ ነው። እኛ እንኳን ለውይይት ምርጫ አሳተፋለሁ ቢል ወንጀለኛ ነው፣ ጸረ አማራ ነው፣ የአማራ ጠላት ነው። ለዚህ ደግሞ እኛ ማስጠንቀቂያ እንሰጣለን ብሏል። ማስጠንቀቂያ እንሰጣለን ማለት እርምጃው ግልጽ ነው። ይሄን እያወክ እሳት ውስጥ ለበለባለሁ እሳት ውስጥ ገባለሁ ምትል ከሆነ የራስ ጉዳይ ነው። የሚዲያ ኃላፊነታችን የምንወጣው ይሄን መረጃ በመስጠት ነው። ከዛ በኋላ ምርጫ ነው የሚሆነው። ይሄ ሰው እየነስማው ሁለቱ ትግራይና አማራን በተመለከተ የነገሩ ሁለት ሰዎች ናቸው። አማራ ክልል የናሽናል ዲያሎግ ማለት ቅንጦት ነው። በዚህ ሰዓት ስለ ናሽናል ዲያሎግ የሚወራበት ክልል አይደለም ተባለ። ቅንጦት ነው አማራ ክልል። ትግራይም ቅንጦት ነው። ትግራይ ምን ብሎ ነው አሁን ለናሽናል እንትን የሚቀርበው? ባንክ ተዘጋብኝ፣ ነዳጅ እኮ የለኝም፣ ደሞዝ የሚባል የለም፣ ተዘጋው፣ ተቆለፍኩ። ጥያቄው እሱ ነው። 1 ሚሊዮን ህዝብ ተፈናቅሏል። ከቤት ከቀዬ ተባረረ ያለው ምኑ ከምኑ ነው? እናንተ ሰምታችሁ የትግራይን ወደ ናሽናል ዲያሎግ ልታስገቡት የምትችሉት? በድሮን የሚቀጠቀጠው አማራ ህዝብ ድሮን 27 ሰው ገደለች። እኔ 27 ሰው አልገደልኩም 26 ነው የገደልኩኝ እያለ ልትከራከር ነው ከይልማ መርዳሳ ጋር። እነዚህ ይሄ ኢናብል እያደረጉ ያሉ የአማራ ክልልን ክራይሲስ እንዲጨምር ኢናብል እያደረጉ ያሉ ተቋማትም ግለሰብም አዳይ ነው ዘዳይ ሪስፖንሲብል ናቸው፣ አካውንታብል ናቸው። እኔ የጊዜ ጉዳይ ነው የምንለው ለዛ ነው የትም አያመልጥም የምንለው። እናድምጣችሁ ሁለቱ ከዚህ ጋር የሚያስበው ውክልና በሌለበት ነው አዋጁ የሚወጣው። አሁንም የትግራይ ውክልና በሌለበት ነው የተራዘመው። ስለዚህ በዚህ ሁኔታ ሆናችሁ እንዴት አድርጋችሁ ነው ትግራይን ኢንጌጅ ማድረግ የምትችሉት? ፈንዳሜንታል ኩዌስችን ነው። ከክልሉ አመራሮችም ጋር ከምሁራንም ጋር ባደረግነው ንግግር ውስጥ የሰማነው ያየነው ነገር ቢኖር መመካከሩ ያዋጣል። ሁሉ ጊዜ በተመቸው በተሰመረው መስመር ውስጥ መመላለስ ሳይሆን ቲንኪንግ አውት ኦፍ ዘ ቦክስ የምንለው በዚህ ጊዜ ነው የሚወጣው። ስለዚህ ስለሄንን ከሁሉም አካባቢ ግሪን ላይት እያየን ስለሆነ ፋንዳሜንታል ያ ኢንጌጅ ማድረጉ በራሱ እንደ አንድ መፍትሄ ስለሚታይ ነው። የአማራ ክልል ሁኔታ ይታወቃል። በዚህ ልክ የአማራ ክልል ሁኔታ እየታየ ምክክር ማድረጉ ለግጀሬስ ነው የሚለውን በተመለከተ ለግጀሬስ አይደለም። እንደውም የአዋጁ መንፈስ አይታችሁ እንደሆነና መግቢያ ላይ አይታችሁ እንደሆነ ኢትዮጵያ ውስጥ በፖለቲካ መሪዎች በሐሳብ መሪዎችና በተለያዩ ህብረተሰብ ክፍሎች መካከል ያለ መግባባት አለ ስለሚል መግባባት ባለበት ሁኔታ አይደለም ስራችንን እየሰራን ያለ ነው። ከዚህ አኳያ እንደውም ችግርና ግጭት ባለበት አካባቢ ነው ምክክርና ውይይት መደረግ ያለበት እንጂ ለግጀረስ ሊሆን አይችልም። በዛም ሊተረጎም እንግዲህ ለግጀረስ ነው። ይሄ ምርጫ ቦርድ ነው። የምርጫ ቦርድ አለቃ ነው። አንድ ጽሕፈት ቤት ኃላፊ ነው፣ ሰብሳቢ ምርጫ ቦርድ ነው። ብቻ ይሄ ሰውዬ እና ለግጀረስ አይደለም። ይቻላል። አማራ ክልልም ምርጫ ማካሄድ ይቻላል።
ትግራይም የግድ ነው thinking about the out of the box ይላል ትንሽ ወጣ ብለን እናስብ እንጂ ፖሲብል ነው ትግራይ ላይ የብሔራዊ ውይይት ማድረግ ይቻላል ነው እንዴት ነው የትኛው ጋር ነው ተሄደው ምንድነው የሚገጥም ችግር ምንድነው የሚለውን ማለት ትግራይ ሆን ብሎ በብልጽግና እየተከበበች ሙሉ በሙሉ ፍሪዝ እንድታረግ ምንም አይነት ማህበራዊ ኢኮኖሚ እንቅስቃሴ እንዳይኖረው ሰው ለቅሶ መሄድ ትቷል ለምን ትራንስፖርት የለም ብር የለም ትራንስፖርትም የለም ሪኤት የነዳ የምታዩት በጣም ጥንቅቅ ያለች ጥሩ መኪና ያለው ከአዲስ አበባ በአፋር መሄዶ ወይ መቀለ የሚኖረው በእንትን ምንድነው የምትባለው እሽግ የውሃ እሽግ ሃይላንድ የምትባለው በተለምዶ ድሮ ኢትዮጵያ የመጀመሪያ ሃይላንድ እሽግ ዋሰነ በሱ ሁሉ ሃይላንድ የሚባለው ይመስለኛል እስካሁን ድረስ በሱ ነው ነዳጅ ገዝቶ እንትን ያለ የሚሞላ እሱ ከተገኘ ነው ከዛ ሌላ መኪና ቆሟል ገበሬ መስኖ አካባቢ ምናምን ድሮ በኢህአዴግ ጊዜ ድሮ መስኖ አካባቢ ያለው የትም የኢትዮጵያ ምድር ላይ የነበረው በጄነሬተር ነበር በጄነሬተር ከወንዝ በጄነሬተር መስኖ ይሰራ ነበር አርሶ አደሩ አሁን የለም አሁን ነዳጅ የለም ሌላ ጉዳይ እናልፋለን እነዚህ አስቻዮች ናቸው መረሳት የለበት ዛሬ አዳነች አበቤ ከእስልምና አባቶች ጋር ውይይት አደረኩኝ እና በጣም አጥጋቢ ውጤታማ ምናይልም ዜናዎች በሙሉ የአዲስ አበባ ቲቪ የኢትዮጵያ ቴሌቪዥንም ያያዩት ነበርና የተሰጡ አስተያየቶች በሙሉ ፍሬምድ ናቸው ለነበረጉ አንደኛ ብልጽግና ጨዋ እንደሆነ እንደማይዘርፍ ብልጽግና ሙስና እንደማይበላ ሼሆች ያወጣች ታናግራለች ሴፍ እንደናንተ የመሳሰለ እኛ ምን ሰጣችሁ ገንዘብ ምን ከፍለው ታክስ በአግባቡ ነው የምታውሉት ወደ ስዊዝ ባንክ አትወስዱትም ስዊዝ ባንክ ያው እንትን ማለት ነው ስዊዘርላንድ ነው የሌቦች ባንክ መሆኑ ነው እና አዳነች አበቤ ምንም ዘራፊ አይደለሽም ይያላት ነው እምነት ሰው አይቀየምህም እንደዛ ስትለው ራሳቸው አይታዘቡም እንዴ አብይ ራሱ አይታዘቡም እንዴ ሰውኮ ዱባይ የሆነች አፓርትመንት የሌለው ካድሬ ሆኖ አዲስ አበባ አፓርትመንት የሌለው አሁን ደግሞ እንደ ፋሽን ኬንያ ዩጋንዳ አካባቢ ነው የሚገዙት ማናት የቴሌኮማ ሴትዮ ቤት ነው ስፔን ሄዳ እኮ ነው ስፔን አሁን ሰው ይገምታል እንትን ቤት ይገዛል ብሎ ማለት ቢች ዳር ቤት ይገነባል ብሎ ሰው ይገምታል የኢትዮ ቴሌኮም አለች ይሰማኑ እንደዛ ብልጽግና ራሱ አብይ ያቃል ግን አብይና እሱ ምን አይነት ግንኙነት እንዳላቸው አይታወቅም ብዙ ሰው በጣም ኢንቲሜት ናቸው ይባላል ያቀርባለች ያቀርባታል የሚባለው ያቃላሉ እሱ እችም አዳነች አበቤ ምን ሀብት እንዳላት ያቃል እሱ አባዱላ ዱባይ ምን አለው ማን ሰው ያውቃል ትንንሽ የሚባሉ ሰዎች ሽመልስ አብዲሳ የሱ ደግሞ አይነገርም ከበድ ይላል እና አዳራሽ ለሚያናገሯቸው ብልጽግና ዘራፊ አይደለም በጣም ጨዋ ነው ልጆቻችን ተቀልቡበታላችሁ ትምህርት ቤት ላይ የምንሰጣቸው ገንዘብ ለልማት ነው ሙሉ አዲስ አበባ በልማት አደረጋችሁልን ይላል አዲስ አበባ ሰርቶ አዳሪ ሊስትሮም ካፌም ይሰራ የነበረ በሙሉ ጠራርጎ የትና የት አድርጎ ምድር ማሲንቆ ምናምን ካሳንቺስ ከማሲንቆ ነፃ አደረግዳት የሚል ግርማ ብሩ እኮ አለ አዲስ አበባ ውስጥ ግርማ ብሩ አዲስ አበባ ማሲንቆ ቤት ነበር ማሲንቆች አማራ ማለት ነው በነገራችን ላይ መተፋፈር ያስፈልግም ማሲንቆ ብዙ ጊዜ ከማሲንቆ ጋር እንትን ያለ እሱ ያለው ማለት ነው ከማሲንቆዎች ይሄ ባህላዊ ሙዚቃ ቤት ምናምን ስለነበረ ካሳንቺስ ድሮ ጠራርገና ወጣናቸው አይመለሱም ድጋሚ ኦርጋናይዝድ ሆኖ የሚመጡበት እድል የለም የሀገሪቱ ትልቅ ሰው ነው በኢህአዴግ ጊዜ ጉምቱ ባለስልጣን የነበረ ነው አምባሳደር የነበረ ነው እንደዛ አለ ሲባል ሞት አይደለ እንደ ለኢትዮጵያውያን ደግሞ አብሮነት ይሉታል እንደዚህ አብረን እናድጋለን አዲስ አበባ የሁላችንም አጭሳ እንደዚህ አይደለም ጠራርገ ለሀብታም ብቻ ምቹ የምትሆን አዲስ አበባ ድሃ የምትጠየፍ አዲስ አበባ አድርገ ካድሬ ሼሆች ካድሬ የሃይማኖት አባቶች ነን ብለው ልክ እንደ አባ ህፃን የሚባሉት የቤተክርስቲያን ሰዎች አሉ አዲስ አበባ አባ ህፃን የሚባሉ የመኖክሴ ነኝ ያጭበርባሪው እንደነሱ ካባ ልብስ ለብሰው መንፈሳዊ መስለው መስቀል ይዘው ፕሮፓጋንዳ ነበር የሚሰብኩት አሁንም ተመሳሳይ የሙስሊም ማህበረሰብ በዚህ ከባድ ጾም ጊዜ የሙስሊም በጣም ቅዱስ የሆነ ጾም ጊዜ የሚባለው ፕሮፓጋንዳ ያሰራቸዋል ነውር ነው ተወካዮች ናችሁ ከተባለ ማንን ወክለን ነው እዚህ አዳራሽ ያለ ነው ብላችሁ ማሰብ መቻል አለባችሁ የብልጽግና ፕሮፓጋንዳ ማሽን አትሁኑ ስብዕናችሁ
በተጠበቀ መንገድ እዚህ ስትገኙ አሁን ሚዲያ ላይ አሁን ይሄን አንድ ላሳያችሁ የሙስሊም አባቶች ጥያቄ ጠየቁ ሲባል የጠየቁ ጥያቄ ያሰማችኋለሁ የጠየቁ ጥያቄ ቀይ ባህር ይመለስልን አሉ ነው ሪሊ እንደዛ አይደለም ሰላም ቅድሚያ ለሙስሊሙ ማህበረሰብ የትኛው ቀይ ባህር ነው ለሙስሊም ማህበረሰብ የሚመለከተው ወይስ አልነጃሽ ነው እውነት እንነጋገር ከተባለ spiritually speaking ማን ነው ቀረቤታው ከማን ጋር ነው ኮኔክሽኑ የኢትዮጵያ ሙስሊም ማህበረሰብ ኢትዮጵያውያን ፕራውድ ሆኖ ሁሌ ትልቅ ፕራይድ የሚሰማቸው ካልነጃሽ ጋር አይደል እንዴ እኔ አንድ ትዝ ይለኛል የሆነ ሀገር እየበረርኩኝ ትዝ አይለኝም ግን ኢራቃዊ አጠገቤ ተቀምጦ ሲነግረኝ ስለ አልነጃሽ እሱ የሚያውቀው ተአምር ነው ቃል ኢትዮጵያ ያለው አክብሮት በአልነጃሽ ምክንያት ኢትዮጵያ እንዴት አድርጎ እንደሚያውቃት ተአምር ነው ሲነግረኝ ብዙ ሰዓት አብረን ተጎዘን ተናግሮ አይጠግብም ታሪክ ያውቃል የኢትዮጵያ ታሪክ ያውቃል የኢትዮጵያውያን የአልነጃሽን እና በዛን ሰዓት በስደት የመጡ እና አልነጃሽ የተደረገላቸው አቀባበል ጊዜ ሲነግረን ጉድ ነው ለካ እንደዚህ አይነት እንትራለን የኢትዮጵያ የሃይማኖት አባቶች እንደነዚህ የመሳሰሉ ቀይ ባህር ነው የኛ ጥያቄ የሚሉት ይሄ ታሪክ ያውቁታል ወይ አልነጃሽ ሲወድም አፋቸው ዘግተው ጸጥ ያሉ ካድሬዎች ናቸው እኮ አንዱ ይሄ በኢህአዴግ ጊዜ ታስረ ነበር ምናምን ነበርኩኝ እያለ የሚያውደለድለው አብይ ደጋፊኮ ስለ አልነጃሽ ተናግሮ ያውቃል አያውቅም እንደዚህ ሆነ የዚህ አካባቢ ሙስሊሞች እንደዚህ ሆኑ ይላል ተቆርቋሪ መስሎ ማለት ዲቪዥን ለመፍጠር የሆነ ትግራይ ላይ የሆነ ያገኝልኛል ከተባለ ሄዶ ዘጭ ብሎ ይወርዳል ትልቁ ኢሜጅ ላይ አንድ ስቴትመንት መስጠት አይችልም አልነጃሽ እንደዚህ ሆነ ፕሊዝ አረጦነት ይቆም ብሎ እንኳን ፌር ሆነ እንኳን ለታሪክ እንኳን ዶክመንት ይደረግልኝ ብሎ እንኳን መግለጫው አላወጣም የኢትዮጵያ እስልምና ምክር ቤት አላወጣም በግለሰብም እንደ ተቋም አላወጣም ይሄ ከነውርም ነውር ነው አሁን እየመጡ ያሉት ግን ጨዋታቸው ለታሪክ ነው እኛ አንገታችን ተቆርጦ ምን ዋጋ አለው የተቆረጠው አንገታችን ይጠገንልን ይላል ማን ነው ኤርትራ ትመለስልን ነው ይሄ ነው የኢትዮጵያ እስልምና ምክር ቤት ጥያቄ እሱ ነው የሙስሊሞች ጥያቄ እሱ አይደለም እንስማችሁ ምን እንደሚሉ ይሄን ተፈጥሮ ሀብት ሳይበከል ሳይረበሽ ከኛ ወሰዳችሁትን ግብር ወደ ሌላ ሀገር ሳታጓድኑ ስዊዝ ባንክ ሳይቀመጥ እኛው ላይ ከተማችን ላይ ተማሪዎቻችን ላይ እንዲመገቡት እንዲለብሱት አይተናል ዳብሰናል ተሰተናል ኑረናል በህልም እንኳን ይሆናል ብለን ያላሰብነው የከተማው ለውጥ ሌሎች ሀገሮች የሚመኙት አይነት ተመኝተውም መስራት አፍሪካውያኖች ያልሰሩት ስራ በ5 ዓመት ሰርቶ የቀይ ባህር ጉዳይ በቀን በጀንበር በብርሃን የተነጠቅነው የኢትዮጵያ ኢኮኖሚ የኢትዮጵያ ህልውና የኢትዮጵያ አንገት ቆርጦ መውሰድ የተሰራብንን ይህንን ታሪክ የብልጽግና መንግስት ሊመልስልን ያስመልስልን እንጠብቃለን ሰምታችኋል ከጀርባ የተወሰኑ ሰዎች አላሁ አክበር ሲሉ ሰምቻለሁ ከኋላ የተቆረጥነውን አንገታችን ሊጠገንልን ሊመለስልን ሳንፈልግ በግድ የተወሰደብንን አላሁ አክበር ይላል ከጀርባ ትዋጋለህ ባጫኩ የባጫ አልነገረህም እንዴ ይሄ ፕሮፓጋንዳ የኢትዮጵያ ሙስሊም ማህበረሰብ ጥያቄ ነው የሚሉት አሁን ጠየቀ የሙስሊሙ የጠየቀው ጥያቄ ብሎ ያመጡት የሙስሊም አባቶች ጥያቄ ተመልከት ፕሮፓጋንዳ ያመጡት ይሄንን ነው ካድሬ ሰብስቦ ስንት ጨዋ ስንት በዚህ ሰዓት በጸሎትና በእንትን የሚገኝ የሙስሊም ማህበረሰብ ፕሮፓጋንዳ ትሰራለች አዳነች አበቤ ብልጽግና በጣም ከነውረኛም ነውረኛ ነው ወቅቱ እንኳን ጾም እንኳን እስኪያልቅ እንኳን አልጠበቀችም በዚህ ጊዜ ይሄን ታስናግራቸዋለች ሌላ ጉዳይ አለ ተመልካቾች ዲዲአር ብሎ ጨዋታ ጀመሩ አብርሃም ዶክተር አብርሃም በላይ የቆላና የመስኖ ምናምን የቆላ ዝንብ ነው የቆላ ከብትና የመስኖ ምናምን ነው እሱ የተገኘው የት ነው ወደ ፕሮፓጋንዳ ማለት ነው በቃ እጅ እንትን ያደረጉ ነው አዋሽ አርባ ነው ሰሞኑ በጣም አይ ቲንክ ጥሩ አጀንዳ ነች መሰለኝ ይችላል ያኛው ህወሓት የወከለችው ነው አጠገብ እጁ እንትን ጣቱን የሚያደርገው የህወሓት ሰው የነበረ ነው ከዛ በኋላ እነጌታቸው ጋር ሄዶ እዛው ዶላርን ጥሞት የዲዲአር ያው በዶላር ነው የሚከፈላቸው አሁን
ዲዲአር ሲባል በፕሪቶሪያ ሰላም ስምምነት ቲፒኤልኤፍ እና ፌደራል መንግስት ሁለቱም ያደርጉት ነው የሚያደርጉና የቲዲኤፍ ሰራዊት የቲዲኤፍ ሰዎች እገሌ 10,000 ነው 5,000 ነው እኔ ዲዲአር እገሌ እንዲወጡ ፈቅጃለሁ ብሎ ያደርጋል። ከዛ ውጭ ግን ራሱ የዩናይትድ ኔሽንስ ዶላር ገንዘባቸው አቤ ጁባ ደቡብ ሱዳን ማለት ነው ዳርፉር የተለያዩ አካባቢዎች የነበሩ ሰላም አስከባሪ ኢትዮጵያውያን ደሞዛቸው በእስር ላይ የነበሩ አዋሽ አርባ የትሜትም ተበታትሎ የነበሩ ኬንያ ተሰደው የነበሩ ጁባ እዛው አሳይለም ጠይቀው የነበሩ ሱዳን ቀርተው የነበሩ አሁን ወደ ኢትዮጵያ መጥተው ገንዘባቸው ግን በብሔራዊ ባንክ የነበረ ገንዘብ ይሰሩበት ነው የዩኤን ገንዘባቸው ነው 1 ሚሊዮን አንዳንዶቹ 1 ሚሊዮን አንዳንዶቹ 900,000 850,000 ነው ገንዘቡ። ይሄ ነው እሱ ነው የተሰጣቸው ሰሞኑ አዋሽ ላይ የተሰጣቸው ገንዘባቸው ነው የተሰጣቸው እና ዲዲአር ሲባል ዲዲአር 90,000 ብር ነች እኮ 90,000 ብር ነው 900,000 ነው 950,000 የሚከፈላቸው እንደ ቆይታቸው ማለት ነው። እነሱ ግን ይሄው አርሚ ሰባ የሚባል ዲዲአር አስወጣ ነው ይላል። አርሚ ሰባ እኮ አባቴ መግለጫ አውጥቶ ያውቁ እስከ ዛሬ ድረስ አድብጦ የነበረ አርሚ ሰባ ስሙ እንኳን አሁን አይደል የወጣው ስሙ አርሚ ሰባ ይሆን አርሚ 69 አይታወቅም ነበር። በግልጽ ጊዜ አሁን በቅርብ ጊዜ እኮ ነው ስሙን ጎላ አድርገን ያወጣን ማለት ተደብቆ የነበረ ስሙ ማለት አርሚ ሰባ ይሆን አርሚ 12 አይታወቅም ነበር። ለመጀመሪያ ጊዜ መግለጫ አውጥቶ እናንተ ብልጽግና ሆይ ለሰላም ዝግጁ ያለውንክ አገር እድሜ ልክ እያተራመስክ እየዋሸ እስከዛሬ ቆይተሃል። አርሚ ሰባ የሚባል ወደ ዲዲአር የገባ የለም። አርሚ ሰባ በልዩ ሁኔታ ወደ ዲዲአር የሚገባበት የለም። is part of the TDF አርሚ ነው። እኛ የቲዲኤፍ አርሚ 32 30 በለው ምናምን የሚባሉ ትግራይ ካሉ አርሚዎች አንደኛው አርሚ እኛ ነን። ስለዚህ በልዩ ሁኔታ ከኛ ጋር የምታደርጉት ግንኙነት የለም ከኛ ጋር ያደረጋችሁት ዲዲአር ፕሮሰስም የለም ብሎ መግለጫ ወጥቷል። አሁን ዶክተር አብርሃም በላይ በምን ካፓሲቲ ነው አርሚ ሰባ ሄደ ዲዲአር ፈጸመ ብሎ ምንድነው ኃላፊነት አብርሃም ብትሉት የቆላ ዝንብ አይደለም እዛ ያለው ወጣት